ዛሬ ትንሽ ጠለቅ ብለን እንገባለን ማለት ነው። እሺ ትንሽ ጠለቅ ብለን እንገባለን። ትናንትና ያስተማርኳችሁ ትምህርት ውሸት ነው። ዝም ብሎ ውሸት ነው። ውሸት ነው ማለት እዚህ ጥቁር ቦርዱ ላይ እንጂ መሬት ላይ የሚወርድ ነገር አይደለም። ዛሬም በተወሰነ መልኩ ውሸት ነው ማስተምራችሁ። ግን አትሊስት ከትናንትናው ውሸት ትንሽ ሻል ይላል። ወደ እውነት የሚጠጋጋ ውሸት ነው ዛሬ ደግሞ ማጫወታችሁ። ቀጣይ ወደ እውነተኛው ዓለም እንወርዳለን ማለት ነው። እስኪ ደብተራችሁን አንድ ጊዜ ዝጉት። ከማ ምናልባት ትናንትና በነበረን ክላስ የምታስታውሱ ከሆነ for example let's say if we say here we have f ብለን ብንነሳ ትናንትና ካስታወሳችሁ ወይም ደግሞ እቺን እንደው ቲም ብትሉት fን ብትሉት ምንም ችግር የለም። ምን ብላችሁ ነበር የተናገራችሁ ትናንትና? f = ምን ብላችሁ ነበር? ማስ ታይምስ አክሰለሬሽን። እንደ ትናንትናው አካሄድ ቢሆን ኖሮ እዚህ ቦዲ ላይ ስንት ፎርስ እንዳለ ነበር የሚገባችሁ? አንድ ፎርስ። ያን ፎርስ ማን ነው? f ነው። ምናልባት ደግሞ እቺን f1 ብልና እቺን f2 ብል ኖሮ ስንት ፎርስ እዚህ ቦዲ ላይ አፕላይ ይሆናል? ሁለት። ግን ይሄም ፎልስ ነው፣ እውነት አይደለም፣ ውሸት ነው። ስለዚህ ወደ እውነተኛው ዓለም የሚመራን ቶፒክ ፍሪ ቦዲ ዲያግራም ይሰኛል። መጽሐፋችን ላይ የለም፣ ግን ወሳኝና ነሰሰርሊ ነው ጥያቄዎችን ሶልቭ ለማድረግ ስፔሻሊ ፊገር አውት የሆኑ ወይም ደግሞ ፊገር ያላቸውን ስራዎች ለመስራት በጣም ጠቃሚ ነው። ፍሪ ቦዲ ዲያግራም ኢትስ ኤ ዲያግራም ነው፣ ስዕል ነው። ኢን ፊዚክስ ኤንድ ኢን ማቴማቲክስ ዲያግራም ማለት አክሲሶችን የሚይዝ ኤክስ እና ዋይ አክሲስ ነው ዲያግራም። ማትስ ላይ ስዕል ካላችሁ ኤክስ እና ዋይ አክሲስ ነው። ፊዚክስ ላይ ስዕል ካላችሁ ኤክስ እና ዋይ አክሲስን ይዛል። ቢኮዝ ቁጥር ስለሆነ ቁጥር የሚቀመጠው አክሲስ ላይ ስለሆነ ዲያግራም ነው፣ ስዕል ነው። ኤክስ ዋይ እና ዜድ አክሲስን ሊይዝ የሚችል ነው። የቦዲዎች ነው፣ ፍሪ ነው። ክሊርሊ ንጹህ በሆነ ሁኔታ አንድ ቦዲ ላይ ያሉ ፎርሶችን በጠቅላላ የሚያሳየም ማለት ነው። ኢትስ ኤ ዲያግራም that shows all the force clearly ሁሉንም ፎርሶች ንጹህ አድርጎ የሚያሳየ አራት ኬዞች ይኖሩናል። ዝም ብላችሁ ነው የምትመለከቱት። ኬዝ 1 come on ኬዝ 1 ለምሳሌ let's say we have a force f here አንድ f የሚባል ፎርስ ቢኖረን እዚህ ቦዲ ላይ ስንት ፎርስ አፕላይ እየተደረገ ነው? ስንት ፎርስ አለ? አንድ። አዎ ፍሪ ቦዲ ዲያግራም ስትጠቀሙ ግን እዚህ ቦዲ ላይ ሶስት ፎርሶች ያሉት አንድ ኤፍ ይኖርና ሌላ ይሄ ቦዲ ወደታች ምን አለው? ክብደት ዌይት። ያ ዌይት ማን ነው? ኤም ጂ። አንደኛ። ሁለተኛ ክብደቱ የሆነ ነገር ላይ አርፏል አላረፈም? አርፏል። which means if there is an action there is a reaction አክሽን ፎርስ ካለም ይኖራል ሪአክሽን ፎርስ። ስለዚህ ክብደቱ አርፏል ማለት አክሽን አሳርፏል። ስለዚህ ሪአክሽን ፎርስ ይኖራል። ያ ሪአክሽን ፎርስ ደግሞ ሉክ ይሄ ክብደቱ መሬት ላይ አርፏል። መሬቱ ደግሞ ለእቃው የሚመልስለት ኃይል ደግሞ ኤፍኤም ይባላል ወይም ኖርማል ፎርስ ሪአክሽን ፎርስ ነው። ምን አይነት ፎርስ ነው? ክብደቱ ለመሬቱ ኃይል ሲያሳርፍ መሬቱ ደግሞ የሚመልስለት ፎርስ ማለት ነው። ኤፍኤን ብለን እንጠራዋለን። ወደ ላይ ናት። ማን ነው ይሄንን ኖርማል ፎርስ የሚመልሰው? ሰርፌሱ። ለምኑ? ለቦዲው። ምክንያቱም አክሽን ፎርስ አለ፣ ሪአክሽን ፎርስ አለ። ከሞን ልክ ለምሳሌ ይሄ ቦዲ ክብደት አለ የለውም? አለው። ግን ይሄ ቦዲ አርፏል አላረፈም? አርፏል አላረፈም። ስለዚህ ኤፍኤን ይኖራል አይኖረውም? ልክ ይሄ ቦዲ ግን መጥቶ ልክ ሲያርፍ ይሄ ቦዲውን ክብደት አለው ኤምጂ አለው። ልክ መጥቶ እጄ ላይ ሲያርፍ እጄ ላይ ኤምጂ አሳርፋ እጄ ደግሞ ለዚህ የሚመልስለት ኃይል ነው ኖርማል ፎርስ ብለን የምንጠራው ማለት ነው። እቺ ኖርማል ፎርስ ግን እዚህ ጋር ከምስላት እዚህ ጋር ብስላት ሞር ደስ ይለኛል። እኔ ነኝ ኤፍኤን ምን ባል ታውቃለች? ኖርማል። ዝም ብለህ ተመልከተው። ኖርማል ፎርስ this normal force is the first one is a reaction force reaction ነው ማለት ሌላ ፎርስ ይጠብቃል ለመፈጠር። ሄይ ለምሳሌ ይሄ ዳስተራው ኖርማል ፎርስ የለውም፣ ግን ኤምጂ አለው። ኤምጂ አክሽን ፎርስ ነው በራሱ አለ። ኤምጂ አለው፣ ወደ ታች ክብደት አለው። አት ሞመንት መጥቶ ልክ ሲቀመጥ ግን ምን ይኖራል? ወደ ላይ ኤፍኤን ሪአክሽን ፎርስ ነው። ሪአክሽን ፎርስ ነው ማለት የሌላ ፎርስ ተጽዕኖ ውጤት ነው። ያስማማናል? በጣም ጥሩ። ለዛ ነው ሪአክሽን ፎርስ ነው ያልኩት። and in physics and mathematics ኖርማል የምትለው ቃል ኢንዲኬት የምታደርገን ምን ነው? 90 ዲግሪ። ማትስ ላይ ኖርማል የሚል ቃል ካያችሁ፣ ፊዚክስ ላይ ኖርማል የሚል ቃል ካያችሁ ፐርፔንዲኩላር እንደማለት ነው፣ 90 ዲግሪ እንደማለት ነው። ሶ ኖርማል ፎርስ is a force that makes 90 degree with the surface ከሰርፌሱ ጋር ስንት ዲግሪ የሚሰራ? I just only said ከሰርፌሱ ጋር 90 ዲግሪ የሚሰራ። ይሄንን ብታመጡት ከዚህ ሰርፌስ ጋር 90 ዲግሪ ነው የሚሰራው። ተስማማን አይደል? ይሄንን የዚህ ፍሪ ቦዲ ዲያግራም ታስቀምጡ y x አርክታችሁ ስሉ y x እዚህ ጋር ማን ይታያችኋል? mg። እዚህ ጋር ማን አለ? fn። ጎበዞች ወደዚህ ማን ይታያችኋል? f አይደል? f አለቀ በቃ። አሁን ሳሜሽን ኦፍ ፎርስ አት y ሳሜሽን ኦፍ ፎርስ አት y ማለት y ላይ ያሉ ፎርሶች ድምር
ወይም ይሄን ምን ብላችሁ መጻፍ ሲላላችሁ ፎርስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን ነው። ግን በተለምዶ ነው ምንድናት እቺ ፎርስ? ኔት ፎርስ። በቃ ይኸው ኔት ፎርስ አት ዋይ ላይ ያለው ኔት ፎርስ ማለት ነው። ወይም ደግሞ ዋይ ላይ ያሉ ፎርሶች ድምር ወይም የዋይ ላይ ያለው ፎርስ ኔት እንደማለት ነው። ሌላ ትርጉም የለውም። ያስማማናል አይደል? በጣም ጥሩ። እሺ ተመልከተው። ናው ሳሜሽን ኦፍ ፎርስ አት ዋይ ኢዝ ኢኳል ቱ ማስ ታይምስ ዋት አክሰለሬሽን። ዋይ ላይ ማን አላችሁ? ወደ ላይ ማን አለ? ኤፍኤን። ወደ ታችስ ኤምጂ ማይነስ ኤምጂ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። እንቀጥል። ኤፍኤን ማይነስ ኤምጂ ኢዝ ኢኳል ቱ ይሄ ቦዲ ወደ ጎን ሲጎተት ሙቭ የሚያደርገው ወዴት ነው? ሆሪዞንታሊ ወደ ጎንና ዋይ ላይ እንቅስቃሴ ያለው የለውም። ይሄ ቦዲ ወደ ጎን ስትጎትቱት ወይም ይሄን ዴስክ ወደ ጎን ብትጎትቱት ወደ ላይ ይሄዳል? ወደ ታች ይሄዳል? አይደለም። which means ዋይ ላይ እንቅስቃሴ የለውም። ዋይ ላይ እንቅስቃሴ የለውም ማለት ዋይ ላይ ያለችው አክሰለሬሽን ዜሮ ናት ማለት ነው። አለቀ። ስለዚህ ኤፍኤን ማይነስ ኤምጂ ኢዝ ኢኳል ቱ ዜሮ። ማይነስ ኤምጂን ብትወ ወደዛ ብትወስዱት ኤፍኤን ከማን ጋር እኩል ነው? ከኤምጂ ጋር። ኖርማል ፎርስ እና ኤምጂ እኩል ናቸው ማለት ነው። ኬዝ 1 ሄይ እንቀጥል። ሳሜሽን ኦፍ ፎርስ አት ኤክስ ላይ ያሉ ፎርሶች ድምር ወይም ደግሞ ኤክስ ላይ ያሉ ፎርሶች ኔት ፎርስ ማለት ማን ነው? ማስ ታይምስ አክሰለሬሽን። ኤክስ ላይ ማን አላችሁ? ኤፍ ብቻ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ጨረስን። ዲስ ዋን ኢዝ ኬዝ 1። እስቲ እንምጣ ደግሞ ኬዝ 2 ላይ ደግሞ እንምጣ። ኬዝ 2 ሉክ ኬዝ 2 እንደዚህ ቢሆን ኖሮ ደግሞ ኤፋችን ስንት ፎርስ ይታያቸዋል እዚህ ላይ? እና ሌትስ ሴይ ዲስ ኢዝ ቴታ። ስንት ፎርስ ይታያቸዋል? በአጠቃላይ 4። እቺ ኤፍ ስንት ኮምፖነንት አላት? 2። ወደ ጎን የምትሄደው ምን ኮምፖነንት ናት? ኤፍ ኤክስ። ሌላ ወዴት ትሄዳለች? ወደ ላይ የምትሄደውስ ኤፍ ዋይ ኮምፖነንቷ። ሌላ ይሄ ቦዲ ወደ ታች ምን አለው? ኤምጂ። ተቀምጧል ወይንስ አየር ላይ ተንጠልጥሏል? ተቀምጧል። ከተቀመጠ ወደ ላይ ምን ይኖራል? ኤፍኤን። በአጠቃላይ 4 ፎርስ 1 2 3 4 ማለት ነው። አሁን ወደ ኋላ እንመለስበትም። ኤፍ ኤክስ ማለት ማን ነው የሚሆነው? ኤፍ ኮስ ቴታ አይደለም? ኤፍ ዋይስ ኤፍ ሳይን ቴታ ብላችሁ መዝግ። አሁን የዚህ ፍሪ ቦዲ ዲያግራም ስሉ ዋይ ኤክስ እዚህ ጋር ማን አለች? ኤምጂ። ወደ ላይ ማን አላችሁ? ኤፍኤን። ወደዚህስ ማን አላችሁ? ኤፍ ኤክስ አይደለም? ሌላ ወደ ላይ የሚሄድ ማን ይታያችኋል? ኤፍ ዋይ። አሳርፈዋለሁ ማለት ነው። ተግባባን አይደል? አሁን ይቀጠልና ምን ይባላል ማለት ነው? ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ አክሰለሬሽን። ዋይ ላይ ማን አላችሁ? ኤፍኤን። ሌላስ? ኤፍ ዋይ ኤፍኤን ሲደመርማ ኤፍ ዋይ። ሌላስ? ኤምጂ ማይነስ ኤምጂ። ሌላ ማንም የለማ ኢዝ ኢኳል ቱ ማስ ታይምስ ኦኬ። ይሄ ቦዲ ቆይ ይህንን ዲስክ ገመድ አስሬ ስጎትተው ሙቭ የሚያደርገው መሬቱ ላይ ነው ወይንስ ወደ ጣሪያው ይሄዳል ወይ ወደ ታች ይሰምጣል? መሬቱ ላይ ነው። ሆሪዞንታሊ ነው አይደል ሙቭ የሚያደርገው። ለምሳሌ ገመድ አስራችሁ እንደዚህ ብጎትቱም እንኳን እንደዚህ አሁን እየጎተትኩት መሄድ ጠረጴዛው ወደ ላይ አይሄድም። ተግባባን አይደል? ወዴት ነው? ወደ ጣሪያው አይሄድም። ገመድ አስራችሁ ሞክሩት እየጎተታችሁ። ሙቭ የሚያደርገው ወዴት ነው? ትንሽ ቀና ትላለች። እንደዚህ የነበረችው እንዲቀና ብላ ወዴት ነው ግን የምትሄደው? ወደ ጎን። ሆሪዞንታሊ ነው ሙቭ የምታደርገው። which means ዋይ ላይ አክሰለሬሽናችን ስንት ነው ማለት ነው? ዜሮ ነው። ስለዚህ ኤፍኤን ሲደመር ኤፍ ዋይ ማለት ማን ነው? ኤፍ ሳይን ቴታ ሲቀነስ ኤምጂ ኢዝ ኢኳል ቱ 0። ስለዚህ ኤፍኤን ወደዛችን ሙቭ ታደርጓት ኤምጂ እቺ ወደዛ ብትሄድ ማይነስ ኤፍ ሳይን ቴታ። አለቀ። ካላስ እንቀጥል። ሳሜሽን ኦፍ ፎርስ አት ኤክስ ማስ ታይምስ አክሰለሬሽን። ኤክስ ላይ ማን አላችሁ? ኤፍ ኤክስ ብቻ አይደለም? ሌላ ማንም የለማ። ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ኤፍ ኤክስ ማለት ከማን ጋር እኩል ናት? ኤፍ ኮስ ቴታ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። በቃ ኬዝ 2 እንምጣ እስኪ። ኬዝ 3 እንደዚህስ ቢሆን ኖሮ ተመልከት ደግሞ እቺስ ኤፍ ብትሆን ኖሮ ሌትስ ሴይ ዲስ ኢዝ ቴታ። እሺ ስንት ኮምፖነንት አለው? ወይም ደግሞ ስንት ፎርስ እዚህ ላይ አፕላይ ተደርጓል? ስንት ፎርስ አለ? 4። እቺ ፎርስ ስንት ኮምፖነንት አላት? ኤክስ ኮምፖነንቷ ወደ ግራ ነው ወደ ቀኝ ነው? እዚች ቀስቷ እንደዚህ ነው አይደል የምትመጣው? ወደ ግራ። ስለዚህ ወደዚች ማን አለች? ኤፍ ኤክስ። ኦኬ ዋይ ኮምፖነንቷ ወደ ታች ነው ወደ ላይ ነው? ወደ ታች ደግሞ ምን አለ? ኤፍ ዋይ። ሌላ ወደ ታች ምን አለው? ኤምጂ ተቀምጧል። ወደ ላይ ምን አለ? ኤፍኤን። ከላስ ዋይ ኤክስ እዚህ ጋር ማን አለ? ኤምጂ። እሺ እዚህ ጋርስ? ኤፍኤን። እዚህ ጋርስ ማን አለ? ማንም የለም። ኤፍ ኤክስ እዚህ አይደለችም። የት ናት ኤፍ ኤክስ? ወደዚች ጋር ይቻት ኤፍ ኤክስ። እዚህ ላይ ማን አለ? ወደ ላይ ማንም። ወደ ታች ማን አለ? አቦ ሁሌ ላስተምራችሁ ኤፍ ዋይ። እሺ አሁን ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ አክሰለሬሽን። ኢፍ ቢሆን
ሊሆን ይችላል ሞስት ፕሮባብሊ ነውም ደግሞ ይሄ ቦዲ ሆሪዞንታሊ ሙቭ የሚያደርግ ከሆነ እንዲህ ስትገፉት ይሄንን ጠረጴዛ እንዲህ ስገፋው ሆሪዞንታሊ ሙቭ የሚያደርግ ቢሆን ዋይ ላይ አክሰለሬሽናችን ስንት ነው? ዋይ ላይ ማን አላችሁ? አንደኛ ኤፍኤን ወደ ታችስ ማይነስ ኤፍ ዋይ ሌላ ወደ ታችስ ማይነስ ኤምጂ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን ስንት ሊሆን ነው? ዜሮ። ስለዚህ ኤፍኤን ማይነስ ኤፍ ዋይ ማይነስ ኤምጂ ኢዝ ኢኳል ቱ ዜሮ። እነዚህ ሁለቱን ወደዛ በውስጥ ኖርማል ፎርስ ማለት ማን ነው? ኤፍ ዋይ ሲደመር ማ ኤምጂ። ከሶስቱ ቦታ ኖርማል ፎርሱ ትልቅ የሚሆነው የትኛው ላይ ነው? የትኛው ላይ ነው ኖርማል ፎርሱ ትልቅ የሚሆነው? የትኛው ላይ ነው ትልቅ የሚሆነው? ኬዝ 1 ወይስ ኬዝ 2 ወይስ ኬዝ 3 ላይ? ኬዝ 1 ላይ ኤፍኤን ከማን ጋር እኩል ነው? ከኤምጂ ጋር። እዚህ ጋርስ ከኤምጂ ላይ ጭራሽ ያንሳል፣ እዚህ ጋርስ ይጨምራል። which means ቀጣይ ኮንሰፕት ላይ ስንመጣ ከነዚህ ከሶስቱ ኬዝ ይህንን ቦክስ ሞር ለማንቀሳቀስ ቀላል የሚሆነው የትኛው ኬዝ ላይ ነው ማለት ነው? ሞር ቀላል የሚሆነው ኬዝ 2 ላይ ነው። እዚህኛው ላይ ስመጡ ይከብዳል። ኖርማል ፎርሱ መሬቱ የሚመልሰው ሪአክሽን ትልቅ ነው። ይህንን ዲስካውን እንደዚህ ብዬ ብገባው ወደ ጎን የሚሄድ ፕሮባቢሊቲው ትንሽ ነው። ተግባባን አይደል? እዚህ ጋርም ስትመጡ ኖርማል ፎርሱ ከማን ጋር እኩል ነው? ከኤምጂ ጋር። ስጎትቱ እንደዚህ ትንሽ ከበድል ይችላል። ነገር ግን ገመድ አስራችሁ ግን እንደዚህ ግን ብትጎትቱት ግን ቀለል ይላል። ስመጣ አሳያችኋል። ለምን? መሬቱ የሚመልስላችሁ ምላሽ ትልቅ ነው ትንሽ ነው? ከኤምጂ ላይ ትቀንሳለች፣ ትንሽዬ ናት፣ ያንሳል። ቀጣይ ስንመጣ ታዩታላችሁ። አለቀ። ኖርማል ፎርስ አት ዋይ። እሺ ኤክስ ላይ እንምጣ። ሳሜሽን ኦፍ ፎርስ አት ኤክስ ማስ ታይምስ ኤክስ ላይ ማን አላችሁ እዚህ ጋር? ኤፍ ኤክስ ኢዝ ኢኳል ቱ ማስ ታይምስ ኤፍ ኤክስ ማለት ማን ነው? ኤፍ ኮስ ቴታ ማስ ታይምስ አክሰለሬሽን። አይ ዳንዬ ምናምን ምንድን ነው የምታወራው? ይሄ ወደ ኔጌቲቭ አድርገህ መብት ነው ኔጌቲቭ ማድረግ፣ ችግር የለም። እሺ ለውጥ የለውም፣ ችግር የለውም አድርግ። አሁን ግን ኔጌቲቭ እና ፖዚቲቭ አሁን እንቀይራለን። ሀሳብ አውቄ ነው። እሺ መብት ነው ኔጌቲቭ ብታደርግ ምንም ችግር የለውም፣ ለውጥ አይፈጥርም። ከሞን ኬስ 4 ላይ ስንመጣ አዲስ ነገር ታያለህ። ተመልከት። ኢ ኬስ 4 እንደዚህ ቢሆን ኑሮ ግን ሌትስ ሴይ ዲስ ኢዝ ኤም1 ኤንድ ሌትስ ሴይ ዲስ ኢዝ ኤም2 ቢሆንስ እና ኢፍ ኤም2 ኢዝ ግሬተር ዳን ኤም1 ኤም2 ከኤም1 ቢበልጥ ባይበልጥም ችግር የለብንም፣ ግን ቢበልጥ ብለን እንነሳ። ስንት ቦዲ አላችሁ? 2። ስለዚህ 2 ቦዲ አለ ማለት ስንት ፍሪ ቦዲ ዲያግራም ይሏል? 2። ኬዝ 1 ላይ ስትመጣ አንድ ቦዲ ነው፣ አንድ ፍሪ ቦዲ ዲያግራም። ኬዝ 2 አንድ ቦዲ፣ አንድ ፍሪ ቦዲ ዲያግራም። ኬዝ 3 አንድ ቦዲ፣ አንድ ፍሪ ቦዲ ዲያግራም። ኬዝ 4 ግን 2 ቦዲ፣ 2 ፍሪ ቦዲ ዲያግራም። እንጀምር እስኪ 4m1 ብዬ ከኤም1 ልጀምር። ኤም1 ወደ ታች ምን አለ? ኤምጂ ተቀምጧል አልተቀመጠም? ከተቀመጠ ወደ ላይ ምን ይሆናል? ኤፍኤን። ጎበስ። ሌላ እዚህ ጥያቄ ላይ ስትመጡ ስንት ገመድ ይታያቸዋል? አንድ ወይንስ 2? አንድ። እቺ ገመድ ናት በዚህ አልፋ የመጣችው። ስለዚህ እቺን ገመድ ቲ ካልካት እቺ ማን ነው የምትሆነው? ያው ቲ ነው የምትሆነው። ቲ ቴንሽን፣ ኢትስ አ ፎርስ ነው። ለምሳሌ እኔ ብሌኗን በእጄ ልጎትታት እችላለሁ፣ ፎርስ ነው። ፑል ፎርስ ነው። በእጄ ሳነካትም ልጎትታት እችላለሁ። እንዴት? በገመድ አስሬ ልጎትታት እችላለሁ። በገመድ ግን አስሬ ገመዱ ግን ፓወር የሚኖረው ቴንሳይል እስከሆነ ድረስ ብቻ ነው። ቴንሳይል ስትሬች ካረገ ብቻ ነው። በገመድ አስሬ ገመዱን እንደዚህ ባደረገው ወዴትም አልገፋትም። ተግባባን አይደል? በገመድ አስሬ ቴንሳይል ስትሬች ካረገ ገመዱ ስትሬች የሚያደርግ ከሆነ እስባት አለው። ቴንሽን የተባለው ለዛ ነው። ቴንሳይል ስትሬች ያደርጋል ገመዱ። ቴንሽን ኢትስ አ ፎርስ። አንድ ነገር ፑል ለማድረግ ለመጎተት ይጠቅመኛል። ቴንሽን ፎርስ ነው ማለት ነው። ዋይ ኤክስ እዚህ ጋር ማን አለች? ኤምጂ። ወደ ላይ ማን አለ? ኤፍኤን። ወደዚህ ማን አለ? ቴንሽን። ወደዚህስ ማንም። በቃ ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ ዋይ ላይ ማን አለ? ወደ ላይ ኤፍኤን። ወደ ታች ማይነስ ኤምጂ ኢዝ ኢኳል ቱ ማስ ታይምስ አክሰል። ቆይ እቺ ወዴት ትመጣለች? ወደ ታች ትመጣለች። እቺ ወደ ታች ትመጣ፣ እቺ ወዴት ነው የምትሄደው? እቺ ወደ ጎን ትሄዳለች ማለት ዋይ ላይ እንቅስቃሴ አላት። ዋይ ላይ እንቅስቃሴ የላትም ማለት ዋይ ላይ አክሰለሬሽን አችሁት ነው 0። ስለዚህ ኤፍኤን ማይነስ ኤምጂ ኢዝ ኢኳል ቱ 0። ኤምጂ ወደዛ ቤት ኤፍኤን ኢዝ ኢኳል ቱ ኤምጂ። ካላስ አበቃ። እንቀጥል። ኤክስ ስራ ደግሞ እስኪ ሳሜሽን ኦፍ ፎርስ አት ኤክስ ማስ ታይምስ አክሰለሬሽን። ኤክስ ላይ ማን አለ? ሌላ ማን አለ? ማንም። ማን አለ ኤክስ ላይ? ማንም። ኢዝ ኢኳል ቱ ማስ ታይምስ አበቃ። እንምጣ ደግሞ ፎር ኤም2 ለኤም2 ደግሞ ልምጣ። ኤም2 ወደ ታች ምን አለው? ኤምጂ። ኤም2 ተቀምጧል አልተቀመጠም? አልተቀመጠም ማለት ኖርማል ፎርስ ወደ ላይ ያለው ዋይ ኤክስ
yx እዚህ ጋር ማን አለች mg ወደ ላይስ ቴንሽን ወደዚህስ ስለዚህ x እንሰራለሁ አልሰራም ምክንያቱም ሳሜሽን ኦፍ ፎርስ አት x ነው 0 y ላይ እንምጣ ሳሜሽን ኦፍ ፎርስ አት y ማስ ታይምስ አክሰለሬሽን ማትስ በስምምነት ሂሳብ በስምምነት ምን አለን ተስማምተን ይሄ ፖዚቲቭ ነው ልጆች ይሄ ኔጌቲቭ ነው ይሄ ፖዚቲቭ ነው ይሄ ኔጌቲቭ ነው ተስማምተን ባንስማማ ኖሮ ደግሞ ይሄን ፖዚቲቭ ይሄን ኔጌቲቭ እናደርገዋለን ይሄን ኔጌቲቭ ይሄን ፖዚቲቭ እናደርገዋለን ተስማምተን በዚህ ሰይመን ፊዚክስ ላይ ስንመጣ ግን ፖዚቲቭ እና ኔጌቲቭ የምናስቀምጠው ሪያሊቲው መሬት ላይ አውርደን ነው አሁንም በስምምነት ነው ግን መሬቱ ላይ እናወርዳለን ለምሳሌ እዚህ ላይ ስመጡ ይሄን ፖዚቲቭ ይሄን ኔጌቲቭ ያደረኩት ይሄ ፖዚቲቭ ነው ይሄ ደግሞ ኔጌቲቭ ኤክስ አክሲስ ነው ብዬ አይደለም ይሄን ኔጌቲቭ ይሄን ፖዚቲቭ ባድርጎ ምንም ችግር የለውም አድርጉት ይሄን ኔጌቲቭ አድርጉት እስኪ ኔጌቲቭ ኤፍ ኤን እንበለው እነዚህን ደግሞ ፖዚቲቭ አድርጓቸው ፖዚቲቭ ኤፍ ዋይ እና ፖዚቲቭ ማ ኤምጂ ከዛ ኢዝ ኢኳል ቱ ስንት ነበር ያለው 0 ነበር አይደል ያለው እስኪ ኤፍ ኤንን ወደዛ ወሰዱት ምን ይቀራል እዚህ ጋር ኤፍ ዋይ ሲደመር ኤምጂ እቺ ወደዛ ብትሄድ ኤፍ ኤን ለውጥ አለው ያው ኤፍ ዋይ ሲደመር ኤምጂ ነው ለውጥ የለውም ተግባባን አይደል ኢን ፊዚክስ እንደነዚህ ሲቹዌሽኖች ላይ የምታደርጉት ምንድነው ኔት ፎርስ ምን ጊዜም ስትፈልጉ ከትልቁ ላይ ትንሹን እየቀነሳችሁ ነው የመጣችሁ ለምሳሌ አንድ ቦዲ ወደዚህ በ10 ኒውተን ቢጎተትና ወደዚህ በ12 ኒውተን ቢጎተት ኔት ፎርስ ውስጥ ነው ሁለት ከስንት ላይ ስንት ቀንሰ ከ12 ላይ 10 ከትልቁ ላይ ትንሹን ቀንሰ አይደለም በቃ እሺ ምናልባት ይቺ 12 ብትሆንና ይቺ 10 ብትሆንስ ኔት ፎርስ ነው ሁለት ከትልቁ ላይ ምኑን ቀንሰ ትንሹን ቀንሰ አይደለም ደሴም ይዛት ይሄ ቦዲ ወደ ታች ይመጣል ማለት ማን ቢተልቅ ነው ይሄ ቦዲ ወደ ታች ይመጣው ለምሳሌ ብሌኗን እኔ በ10 ብጎትታት እዩል በ5 ቢጎትታት ብሌን ወዴት ነው የምትሄደው ወደ እኔ ለምን ወደ በለጠው ነው አይደል የምትሄደው ስለዚህ ይሄ ቦዲ ወደ ታች መጥቷል ማለት ኤምጂ ነው ቲ ነው የበለጠው ስለዚህ የበለጠውን ፖዚቲቭ ነው የምናደርገው ያነሰውንስ ኔጌቲቭ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን ካላስ አበቃ ዋይ ላይ አሁን አክሰለሬሽን 0 ነው ለምን ይሄ ቦዲ ምን ላይ ነው የሚንቀሳቀሰው ዋይ ላይ ወደ ታች አይደል የሚመጣው ዋይ ላይ ነው እንቅስቃሴ ያደርጋል ዋይ ላይ አክሰለሬሽን ነው አለ ማለት ነው አበቃ ጨርሰናል Find the accelerations of the body. If the body, if the body moves horizontally on frictionless surface come on ዝም ብላችሁ አንዳንድ ሐሳብ እንድትዙልኝ ስለምፈልግ ብቻ ነው እንጂ ጥያቄው በጣም ቀላል ነው let's see the first one እዚህ ቦዲ ላይ ስንት ፎርሶች አሉ አሁን ድሮ ቢሆን ኖሮ አንድ ትላለ አሁንስ አራት because of free body diagram እቺ ኤፍ ስንት ኮምፖነንት አላት ሁለት ወደ ጎን ኤፍኤክስ ወደ ላይስ ሶሪ ኤፍዋይ እቺ ወደ ታች ምን አላት ወደ ላይስ ምን ይኖራታል ኤፍኤን ስለዚህ ዋይ ኤክስ አር ፍሪ ቦዲ ዲያግራም ብስል እዚህ ጋር ማን አለ ኤምጂ ወደዚህ ስሜድ ማን ይታያል ወደዚህ ኤፍኤክስ አለኝ አልክ ወደ ላይ ማን ይታያል ኤፍኤን አለ ሌላ ወደ ላይ የሚሄድ ማን አለ የኤፍ ዋይ ኮምፖነንት አይደለም ኤፍ ዋይ ደግሞ ወደ ላይ አለ ስለዚህ አሁን አልተጠየቀም የተጠየቀው ምንድነው አክሰለሬሽን ነው if the body moves horizontally ቦዲ ወደ ጎን ቢሄድ ሆሪዞንታሊ ሰርፌሱ ፍሪክሽንለስ ቢሆን ፍሪክሽን ባይኖረው ውሸት ነው እኮ ግን ባይኖረው ፍሪክሽን ቢኖረው ወደዚህ ፍሪክሽን እንጨምራለን ወደፊት አሁን ፍሪክሽን የለውም ነው እያየን ያለነው ስለዚህ አክሰለሬሽን ነው የተጠየቀው እንግዲህ ቦዲ ሆሪዞንታሊ የሚሄድ ከሆነ አክሰለሬሽኑ ኤክስ ላይ ነው ዋይ ላይ ነው የሚገኘው ስለዚህ ኤክስ አክሲስን ብቻ መስራት ነው ዋይ አክሲስን መስራት አይጠበቅብህም ስለዚህ ምን ታደርጋለህ ማለት ነው ሳሜሽን ኦፍ ፎርስ አት ኤክስ ማስ ታይምስ ኤክስ ላይ ማን አለ ኤፍ ኤክስ ብቻ ሌላ ማንም የለም ማስ ታይምስ ኤፍ ኤክስ ማለት ማን ነው ኤፍ ኮስ ቴታ ኢዝ ኢኳል ቱ ማስ ታይምስ ኤፍ ስንት ናት 100 ኮስ ስንት 60 ማስ 10 ኤ እንጃ አላቃትም ኤ ናት 100 ኮስ 60 0.5 በመቶ ቢባዛ 50 ኢዝ ኢኳል ቱ 10 ኤ ለ10 ብትሰጡልኝ ኤ ስንት ይመጣል 5 ሜትር ፐር ሰከንድ
ስኩዌር what does it mean ምን ማለት ነው 5 ሜትር ፐር ሰከንድ ስኩዌር ነው አክሰለሬሽን ማለት 5 ሜትር ፐር ሰከንድ ስኩዌር ማለት በየሰከንዱ ምኑን ቬሎሲቲውን በ5 ሜትር ፐር ሰከንድ ምን ይያል እየጨመረ ነው ወንደርፉል እዚህ ላይ ደግሞ እንምጣ ስንት ፎርሶች አሉ እዚህ ላይ 5 እቺ ስንት ኮምፖነንት አላት ወደ ጎን የምትሄደው f1 ማ x ወደ ላይ የምትሄደውስ የf ምን ኮምፖነንት f1 y ኮምፖነንት ወደ ታች ምን አለ mg ወደ ላይ ምን አለ fn y x አርክቶ መሳለ y x ይሄው ማን አለ እዚህ ጋር mg እዚህ ጋርስ f1 x ወደዚህስ ማን ይታያቸዋል f2 ወደ ላይ ማን አለ fn ሌላ ወደ ላይ የሚሄድ ማን አለ f1 ምን y ስለዚህ አሁን ይሄ ቦዲ ሙቭ የሚያደርገው ምን ላይ ነው ሆሪዞንታል ላይ አክሰለሬሽን የሚኖረው x ላይ ነው y ላይ ነው አክሰለሬሽን ይጠይቁታ ስለዚህ ምንም መስራት ማለት ነው x ብቻ summation of force at x mass times x ላይ ማን አላችሁ f1 x አለኝ ሌላስ f2 በተቃራኒ አቅጣጫ minus f2 is equal to mass times acceleration f1 x ማለት ማን ነው የf1 ምን ኮምፖነንት ነው cos theta አይደለም ማይነስ ማን አለች f2 is equal to mass times acceleration እስኪ እንቀጥል እስኪ እሺ f1 ማለት ማን ነው አይዟችሁ እሺ f1 ማለት 200 cos ስንት cos theta cos ስንት cos 60 ሲቀነስ f2 50 is equal to mass times acceleration ማሳችን ስንት ነው 5 acceleration እንጃ አላቀውም 200 cos 60 100 ሲቀነስ 50 is equal to 5 cos 60 0.5 ነው በ200 ይባዛ 100 ነው 100 ሲቀነስ 50 is equal to 5a ለ5 ብትሰጡልኝ acceleration ይመጣል 10 this unit of acceleration ሜትር ፐር ሰከንድ ስኩዌር what does it mean 10 ሜትር ፐር ሰከንድ ስኩዌር በየሰከንዱ ቬሎሲቲ በስንት እየጨመረ ነው በ10 ወንደርፉል እሺ ሶስተኛ ጋር እንግባ እስኪ እንዲስ ደግሞ ቢሆን ኖሮ ግን find the tension and acceleration of the system አሁንም if the surface is frictionless friction የለም ብላችሁ ነው የምታስቡት ስንት ነው ይመጣል 33 103ኛ ወንደርፉል እሺ እየመጣ ነው ጥሩ እየመጣ ነው እሺ ትንሽ ጠለቅ አድርገን ደግሞ እንገባበታለን come on find the tension and acceleration of the system if the surface is frictionless አሁንም እዚህ ጋር ሰርፌሳችን frictionless ቢሆን ነው ባይኖር ፍሪክሽን እስቲ ቆይ ስንት ገመድ ይታያችኋል እዚህ ጥያቄ ላይ አንድ ገመድ አይደለም so if this is t this one is also what t not okay ይሄ ሲስተም ወዴት ነው ሙቭ የሚያደርገው ቆይ ና ይሄ ቦዲ ወዴት ይላል ይሄ ቦዲ ወደ ታች የሚሄድ ከሆነ ወዴት ይላል ወደ ጎን አይደለ ጎበዞች ይሄ ወደ ታች ይላል እሺ ይሄ ለምንድን ነው ወደ ታች ሄደው ማሱም ስለሆነ ትልቅ ስለሆነ አይደለ እሺ ስለዚህ እቺ ከዚህችን ጀምር ሁለት ቦዲ ካለኝ ሁለት ፍሪ ቦዲ ዲያግራም አለኝ 4-5 ኪሎ ግራም ብዬ ልጀምር ይሄ ቦዲ ወደ ታች ምን አለው ወደ ላይ fn yx አርታችሁ ብስሉ yx እዚች ጋር mg እዚች ጋር fn እዚች ጋርስ t x ላይ አይደለም ስለዚህ አሁን ይሄ ወደ ታች ሲመጣ ይሄ ወዴት ነው ሙቭ የሚያደርገው ወደ ጎን ማለት ምን ላይ ነው ሙቭ የሚያደርገው x ላይ y ን መስራት አይጠበቅብኝም summation force at x mass times x ላይ ማን አለ t is equal to mass times acceleration t is equal to mass ስንት ነው 5 a አላቀው 5ንም ቲንም አጣቋትም ኤንም አጣቋትም አቁሙ እዚህ ጋር ሁለተኛው ላይ ነው 10 ኪሎ ግራም እንስራ 10 ኪሎ ግራም ወደ ታች ምን አለው mg yx እዚህ ጋር ማን አለኝ ወደ ላይስ t ወደዚህስ ማንም ስለዚህ 10 ኪሎ ግራም y ላይ ነው x ላይ ነው ሙቭ የሚያደርገው y ላይ ስለዚህ ምን ማድረግ ይችላልው summation of force at y mass times acceleration 10 ኪሎ ግራም ወዴት ነው የሚሄደው ወደ ታች ይላል ማለት mg ነው t ነው የበለጠው mg በልጧል ማለት ከmg ላይ ማንም መቀነስ t mg ሲቀነስ t is equal to mass times acceleration mass ስንት ነው
ለምንድነው ዋይ ላይ አይደለም የሚንቀሳቀሰው? ዋይ ላይ አክሰለሬሽን ማለት ጂ አይደለ ወይ? ለምን ጂ አላልነውም? ምክንያቱም ኤክስ ላይ አክሰለሬሽን ብለን ካወራን ተባብለናል። ዋይ ላይ አክሰለሬሽን የምትለው ሐሳብ በግራቪቲ ይተካለች ተባብለናል ዳንዬ። ስለዚህ ዋይ ላይ ለምንድነው አክሰለሬሽኑን ጂ ብለን ያልተካ ነው? ለምንድነው ያልተካ ነው? ለምንድነው አይደለ እንዴ? ዋይ ላይ አክሰለሬሽን በማን ነበር የሚተካው ድሮ? ጂ። ለምንድነው በጂ ያልተተካው? yes because there is a tension ገመድ ይዞታል። ሉክ አሁን እቺን ቾክ ዝም ብዬ እንደዚህ ብለቃት ፍሪ ናት፣ ምንም ነገር አልያዛትም። ስለዚህ አክሰለሬት የምታደርገው ዲው ቱ ግራቪቲ ነው። ጂ በጂ ይተካል። ነገር ግን ለምሳሌ እቺን ቾክ ይዤ ባወርዳት ግን በግራቪቲ አይተካም። ለምን? ይዣታለሁ፣ ፍሪ አይደለችም። እቺኛዋ ግን ፍሪ ናት። አሁን ፍሪ ናት። ይዤ ባወርዳት ግን ፍሪ አይደለችም። ሶ እዚህ ጋር ስትመጡ ይሄ ቴንሽን ባይኖር ኖሮ ይሄን ብቆርጡት አክሰለሬሽኑ በግራቪቲ ይተካል። ቴንሽን አለ ማለት ግን በግራቪቲ አይደለም አክሰለሬት የሚያደርገው፣ ቴንሽን ይዞታል። ተግባባን አይደል? ስለዚህ አክሰለሬት የራሱ አክሰለሬሽን ኖሯል ማለት ነው። ማሳችን ስንት ነው? 10 ግራቪቲ 10 ማይነስ ቲ ማስ 10 ኤ እንጃ አላውቀውም፣ ኤ ብዬ አስቀምጠዋለሁ። 10 ጊዜ 10 100 ሲቀነስ ቲ ኢዝ ኢኳል ቱ 10 ኤ። ቲ ማለት ስንት ናት ተባብለናል እዚህ ጋር 5 ኤ። ስለዚህ በቲ ቦታ ስንት መክተት? 5 ኤን መክተት ኢዝ ኢኳል ቱ 10 ኤ። ሁለቱ አይቀናንስም። ይሄ ቁጥር ነው፣ ይሄ ፊደል አለው። ወደዛ ብትወስዷት እቺ ትሆናለች 100 ኢዝ ኢኳል ቱ 5 ኤ እዚህ ላይ ሲደመር 15 ኤ ለ15 ለ15 ስንት መጣ? 6.6 ሜትር ፐር ሰከንድ ስኩዌር። በቃ ቴንሽንም ጠይቃችኋላ። ስለዚህ ቴንሽን ማለት ነው ምን ማለት ነው? በዚህም መስራት ይችላልላችሁ፣ በዚህም። ቲ ማለት ከማን ጋር እኩል ናት? ከ5 ኤ ጋር። ስለዚህ ቲ ኢዝ ኢኳል ቱ 5 ታይምስ ኤ ስንት ነው ይመጣላችሁ? 6.6 ሜትር ፐር ሰከንድ ስኩዌር። ስንት ይመጣል? አንድ ላይ ብታባዙት 33 ነጥብ ስንት? 3 ኒውተን። እሺ አሁን እንበለው 30 0 ጽፌ 3 አለኝ 30 33 33.0 አይደለ? 6.6 በ5 30 0 ጽፌ 3 አለኝ 30 33 33.0 በቃ 33 ብላችሁ ብታበቁትም ችግር የለም። 33.0 እሺ ቆይ እንዲህ ቢሆንስ? ደግሞ እንዲህ ቢሆን ኖሮስ ግን ቆይ አንዴ መጻፍ አቁማ አንተ ተው ተመልከት ቆይ አይጻፍም ይሄኛው ነይ አንድ ነገር ሉዝ ስላደረግን ነው። ና እቺ ቅድም ስንት ኪሎ ግራም ነበረች? 5 እቺኛውስ 10 እቺም 5 ብትሆንስ ይሄ ነገር ይንቀሳቀሳል? ይንቀሳቀሳል። ስለበለጠ አይደለም የሚንቀሳቀሰው፣ ይሄ የሚጎትተው ኃይል ስላለ ነው። ይኸው ና ቆይ አይ እኩል ስለሆነ ምናልባት ሊሆን ይችላል። ይሄ 6 ቢሆንስ ይንቀሳቀሳል? ይንቀሳቀሳል። ተመልከት። ቆይ ና ልነግርህ ነው። ለምን መሰለህ? ሰማይና ምድር ቢገለባበጡም እንኳን ይሄ ነገር ወደ ላይ አይሄድም በታሪክ። ኦኬ ሰማይና ምድር ከተገለባበጡ ወደ ታች ይመጣል ማለት ነው። እሺ ሐሳቡ ይገባላ? ሰማይና ምድር ቢገለባበጡ ተረተረቱን ነው። እሺ ቢገለብጠው ይሄዳል። ሰማይና ምድር ቢገለባበጡ እንኳን ይሄ ወደ ላይ አይሄድም። ለምን መሰለህ? ይሄ ወደ ላይ እንዲሄድ ይሄ ወዴት መጎተት አለበት? እዚህ ጋር የሚጎትተው ፎርስ እስካልተሰጠ ድረስ ይሄ ነገር በተአምር ወደዚህ አይመጣም። ይሄ ወደዚህ አልመጣም ማለት ደግሞ ይሄ ወደ ላይ አይሄድም። አሁን እዚህ ጋር የሚጎትተው ፎርስ ካልተሰጠ ይሄ ወደ ላይ ሊሄድ አይችልም። ሊሄድ የሚችለው ወይ ወደ ታች ነው ወይ አይሄድም። በቃ ዝም ብለህ ስታየው ደግሞ ይሄንን ወደዚህ የሚጎትተው ኃይል የለም። ይሄንን ግን ወደ ታች የሚጎትተው ኃይል አለ። እርግጥ ነው ይሄንንም እኮ ወደ ታች ኤምጂ ጎትቷል። ኤምጂ ቢጎትተውም ግን ኤፍኤን ስለሚመልስለት ሪአክሽን ፎርስ ስላለው ካንስል ይደራረጋሉ። እዚህ ጋር ግን ወደ ታች ኤምጂ ያለው ወደ ላይ የሚመልስለት ሪአክሽን ፎርስ የለውም። ስለዚህ ይሄን ቦዲ ወደ ታች የሚጎትተው ነገር ስላለ ይሄ ቦዲ ወደ ታች ይሄዳል። ይሄ ወደ ታች ይሄዳል ማለት ይሄ ወደ ጎን ይመጣል። እናረጋግጥ። ይሄ ወደ ታች ይሄዳል ወይ? ና ይሄ ቲ ኮነ ቲ ነው። ዋይ ኤክስ ብለሳል። ዋይ ኤክስ ማን አለ እዚህ ጋር? ቲ። እዚህ ጋርስ ኤፍኤን ሳሜሽን ኦፍ ፎርስ አት ኤክስ ማስ ታይምስ ኤክስ ላይ ማን አለ? ቲ ማስ ታይምስ ቲ ኢዝ ኢኳል ቱ ማስ ስንት ነው? 5 ኤ። አበቃ። እዚህ ጋር ና ዋይ ኤክስ ሳልልኝ ዋይ ኤክስ እዚህ ጋር ማን አለ? ወደ ላይስ ማን አለ? ቲ ሳሜሽን ኦፍ ፎርስ አት
ዋይ ማስ ታይምስ አሲዩም ወዴት ነው ነገር ሊሄድ የሚችለው? ወደ ላይ ደግሞ ወደ ታች ነው። ወደ ታች ሊሄድ ይችላል ማለት ማ ይበልጣል? ኤምጂ ሲቀነስ ማ ቲ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ማስ ስንት ነው? 5 ጊዜ 10 50 ሲቀነስ ቲ ማስ 5 ምን ኤ 50 ሲቀነስ ቲ ስንት ናት? 5 ኤ እኮ ይናል ስንት ኤ 5 ኤ እቺ ወደዛ ብትሄድ 50 ኢዝ ኢኳል ስንት ኤ 10 ኤ ለ10 ብሰጠው ኤ ስንት ይመጣል? 5 ሙቭ ያደርጋል ማለት ነው። ስለዚህ እዚህ ጋር 10 ኪሎ ግራም ስለበለጠ ነው ወደታች የመጣው እንዳትለኝ። 10 ኪሎ ግራም ስለበለጠ ነው አንደኛው። ነገር ግን ዋና ምክንያቱ ግን ይሄንን ወደታች የሚጎትተው ኃይል ማን ነው? ኤምጂ። ወደ ላይ እንዳይሄድ ይሄንን ወደዚህ የሚጎትተው ፎርስ የለም። ተግባባን አይደል? ይሄን ግን ወደታች የሚጎትተው ኃይል አለ። ያም ኃይል ኤምጂ በመባል ይታወቃል። ዳትስ ዋይ ይሄን ሐሳብ እንድትይዙ ነው። እስኪ ቺኛዋን ሞክሩ እናንተ። እስቲ ቺኛዋን ሞክሩ ደግሞ ና እንዲስ ቢሆን ኖሮ ግን ተመልከት። let's say this is 10 kilogram እቺ 3 ኪሎግራም እቺኛዋ 2 ኪሎግራም ብትሆንስ ኖሮ እንዲስ ቢሆን እስቲ አሁን ገና ልንመጣ ነው። ቆይ ና አሁን እኮ በአዲስ መልክ ስራ ጀምረናል እኮ ኖ አንዴ ከሞና ስንት ቦዲ አለ? ስንት ፍሪ ቦዲ ዲያግራም ይኖራል? 3 እስኪ ከየትኛውን ጀምር? ከ10ን ጀምር። ከትልቁ መብት ነው። ከ3 ምን ችግር የለም። ኤው 10 ኪሎ ግራሙ ነው 2 ኪሎ ግራሙ ነው ወደታች የመጣው እና ይረዱ። ይሄ ወደታች ይመጣል ወይስ ይሄ ወደታች ይመጣው? ይሄ ወደታች ይመጣል። ኦኬ ይሄ ወደታች ይመጣል። ወደታች ምን አለው? ስንት ገመድ አለ እዚህ ጥያቄ ላይ? 2። ይሄ ገመድ አለ አንድ ቲዋል በላይ ነው ቲዋል በለው። ይሄ ገመድ ሌላ ገመድ ነው፣ ከዚህ የተቀጠለ ገመድ ነው። ስለዚህ ይሄ ምን ነው? ቲቱ። ይሄው ገመድ ነው ያለፈው። እቺ ማናት? ቲቱ ትሆናለች። እሺ ተመልከታው። ለ10 ኪሎ ግራም እንስራ። 14 ዝም ብለህ ተመልከታው። 14 ኪሎ ግራም ዋይ ኤክስ ማን አለው እዚህ ጋር? ኤምጂ። ወደ ላይስ ቲ1። ወደዚህ ነው ወደዚህ ማንም የለም። ስለዚህ ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ ኦኬ። ወዴት ነው የሚሄደው? ወደ ታች ማለት ማበልጧል። ኤምጂ ሲቀነስ ማ ቲ1 ኢዝ ኢኳል ቱ ማስ ታይምስ አክሴሌሬሽን። ማስ ስንት ነው? 10 ግራቪቲ 10 ሲቀነስ ቲ1 ማስ 10 ኤ እንጃ 10 ጊዜ 10 100 ሲቀነስ ማ ቲ1 ኢዝ ኢኳል ቱ 10 ኤ። ከዚህ በላይ መሄድ አልችልም። ቲ1ንም አላውቅም ኤንም አላውቅም። ኢኩዌሽን 1 ብዬ ልዝጋው። እዚች ጋር ነው። ወደ ታች ምን አለ? ወደ ላይ ምን አለው? ዋይ ኤክስ ሳሉ 3 ኪሎ ግራም ዋይ ኤክስ። ወደዚህ ማን አለ? ቲ1። ወደዚህስ ቲ2። ወደ ላይ ማን አለኝ? ኤፍኤን። ወደ ታችስ ኤምጂ። አሁንም እንግዲህ ይሄ ወደ ታች የሚመጣ ከሆነ 3 ኪሎ ግራም ወዴት ነው የሚለው? ወዴት? ይሄ ወደ ታች ከመጣ ወዴት ይላል? ወደ ጎን። ወደ ጎን ማለት ኤክስ ላይ ነው የሚንቀሳቀሰው። አክሰለሬሽን ነው የምፈልገው። ዋይን መስራት አይጠበቅብኝም። ሳሜሽን ኦፍ ፎርስ አት ኤክስ ላለው ማስ ታይምስ አክሰለሬሽን ወዴት ነው የሚሄደው አለ? ወደዚህ ነው። ስለዚህ ቲ1 ሲቀነስ ማ ቲ2 ማስ ታይምስ አክሰለሬሽን። ቲ1 ማይነስ ቲ2 ኢዝ ኢኳል ቱ ማስ ስንት ነው? 3 ማ ኤ። ኦኬ ቲ1 አላውቅም፣ ቲ2 አላውቅም፣ ኤ አላውቅም። በቃ ምንም ማውቀው ነገር የለም። ኢኩዌሽን 2 እንበለው ይገባኛል። እዚህ ጋር መጨረስ ትችላላችሁ በሌላ አቅጣጫ። ሶስተኛው ላይ ነው። ይሄ ወደ ታች ሲመጣ ይሄ ወደዚህ ይሄዳል አላችሁ። ይሄ ወደዚህ ከሄደ ይሄ ወዴት ነው የሚሄደው? ወደ ላይ። ሪያሊቲ ያለው ወደ ላይ ነው የሚሄደው። እቺ ግን ወደ ታች ምን አለቻት? ኤምጂ ዋይ ኤክስ ሳሉባት 4 ለስንት ኪሎ ግራም? ለ2 ኪሎ ግራም ዋይ ኤክስ። ወደ ታች ማን አለው? ወደ ላይስ ቲማ 2። ስለዚህ ወደ ላይ ይሄዳል ከተባለ ቲ2 ነው ኤምጂ ነው የበለጠው? ቲ2 ወደ በለጠው አይደለም። ስለዚህ ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ አክሰለሬሽን። ስለዚህ ከማን ላይ ማን መቀነስ? ከማን ላይ ማን መቀነስ? ቲ2 ሲቀነስ ማ ኤምጂ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ቲ2 ማይነስ ማስ 2 ግራቪቲ 10 ማስ 2 አክሰለሬሽን ኤ ነው። ቲ2 ሲቀነስ 20 ኢዝ ኢኳል ቱ 2 ኤ። ቲ2ን አላውቅም ኤን አላውቅም። ሶስተኛ ኢኩዌሽን 3። በአጠቃላይ ስንት ኢኩዌሽን አላችሁ?
ስንት ቫሪብል አላችሁ? 3 ቲ1 አለ ቲ2 አለ ሌላ ማን ያለው ኤ 3 ኢኩዌሽን 3 ቫሪብል መልስ ሊኖር ይችላል አይችልም? ነምበር ኦፍ ኢኩዌሽን እና ነምበር ኦፍ ቫሪብል ይመጣጠናል። ስለዚህ ምን ማድረግ እንችላለን ማለት ነው? አሁን from equation 1 ከኢኩዌሽን 1 ውስጥ ቲ1 አውጡት እስኪ። ቲ1 ማለት ምን ማለት ነው የሚሆነው? 100 ሲቀነስ ቲ1 is equal to ስንት ኤ ነበረ? 10 ኤ አይደለም? እሺ ቲ1ን ወደዛ 10 ን ወደዚህ አምጧት እስኪ። ቲ1 እሺ እዚህ ጋር ማን አለች? 100 ኢች ወደዚህ ብትመጣ ማይነስ 10 ኤ ቲ1 ወደዛ ብትሄድ ፖዚቲቭ ቲ1 አንደኛ። እሺ from equation 3 ከኢኩዌሽን 3 ውስጥ ደግሞ ቲ2ን አውጡ። ኢኩዌሽን 3 ምን እንደሚለው ቲ2 ሲቀነስ 20 ስንት ኤ ነው? 2 ኤ 20 ወደዛ ብትሄድ ቲ2 is equal to 2 ኤ ሲደመር ስንት 20 አለቀ። ስለዚህ ቲ1 እና ቲ2 አግኝቻለሁ ማለት እዚህኛው ላይ በመጣ ቲ1ን ኢን ተርምስ ኦፍ ኤ መግለጽ ይችላልው ቲ2ንም ኢን ተርምስ ኦፍ ኤ መግለጽ ይችላልው። ስለዚህ ቲ1 እና ቲ2ን ሰብስቲት ማድረግ ብቸኛ የምትቀረኝ ቫሪብል ኤ ብቻ ናት ማለት ነው። ያስማማናል? እሺ now substitute these two equation into equation of 2 equation 2 ውስጥ ልክተታቸው እነዚህ equation 2 ምንድነው የሚለው? ቲ1 ሲቀነስ ቲ2 ከማን ጋር እኩል ነው ብሎኛል? ከ3 ጋር። ቲ1 ማለት ማን ነው አላችሁ? ቲ1 ማለት 100 ሲቀነስ ስንት 10 ኤ ሲቀነስ ቲ2 ማለትስ 2 ኤ ሲደመር ስንት 20 ኤው ዝም ብላ 2 ኤ ሲደመር 20 እንዳትል። እቺ ማይነስ የምትሰራው ለቲ2 ነው። ኤ ሙሉ ቲ2 ነው። ለሁሉም ነው የምትሰራው። ኢዝ ኢኳል ስንት 3 ኤ እንቀጥል 100 ሲቀነስ 10 ኤ አይደለም ሲቀነስ ስንት 2 ኤ ሲቀነስ ስንት 20 ኢዝ ኢኳል ቱ ስንት ኤ 3 ኤ 100 ሲቀነስ 20 80 ማይነስ 10 እና ማይነስ 2 ኤ ማይነስ 12 ኤ ላይክ ተርም አይደለም 3 ኤ በዚህ በኩል አለ። ይሄ ቁጥር ነው። ይሄ ፊደል አለው። እቺን ወደዛ ላሻገር 80 ኢዝ ኢኳል ቱ እቺ ወደዛ ብትሻገር 12 እዚህ ላይ ቢደመር 15 ኤ ለ15 ብትሰጥልኝ ኤ ስንት ይመጣል? 80 ሲካፈል 15 ተው 5 ነጥብ 3 አካባቢሽ አለቀ ከላስ። እሺ 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 ቆይ እቺ ቲ1 ወደዚህ ነው የምትሄደው፣ ቲ2 ወደዚህ ነው አይደል የምትለው? ቆይ እቺ ቲ2 ባትኖር እቺ ቃ በደንብ ትሄዳለች። ቲ2 መኖሯ ግን እቺን ቃ ወደ ኋላ ትጎታታለች ወይስ ትገፋታለች እንዴ? ቲ2 እኮ የሆነ ቃ ተሸክሟል። ይሄንን ገመዳውን ብበጥሰው ይሄ በደንብ ይሄዳል። ገመድ ግን ከቀጠልክበት ግን እዚህ ጋር ሌላ ቃ እየጎተተ ነው አይደል? ስለዚህ ቲ2 ወደ ኋላ ነው የምታስቀረው። አንደኛው። ሁለተኛ ደግሞ ገመድ ወደ አቅጣጫው አይሄድም። መቀደም ነው ብሌን ላይ ገመድ አስሬ ገመዱ እንደዚህ ባረገው ምንም ኢፌክት የለውም። ይሄ ቲ2 ነው ወደዚህ ካረከው ምንም ኢፌክት የለውም። ቴንሽን ነው መወጠር አለበት። በዚህ አቅጣጫ ከሆነ ወደዚህ ይወጥራል፣ በዚህ አቅጣጫ ከሆነ ወደዚህ ይወጥራል። እስቲ የመጨረሻ find the acceleration and the tension. She find the acceleration of the system if the surface is frictionless. surface frictionless ቢሆን ና ተመልከት ዝም ብለህ ስንት ነው እዚህ ጋር ፎርሱ 100 ኒውተን። እቺኛዋ 10 ኪሎ ግራም 6 ኪሎ ግራም 4 ኪሎ ግራም አይደለም? ስንት ገመድ አለ? 2 አንቺ አቦ ዝም በይ ኡስ ድምጽ ቀንሱ። እዚህ ጋር ማን አለ? ቲ1 ኢንተራንስ ላይ ይጽፋል ቲ1 ቲ2 ብሎ። አንተ ግን አሁን ደስ ባለ በለው ቲ1 አልክ፣ እዚህ ጋርስ ቲ2 ያስማማናል። በጣም ጥሩ። ከየትኛውን ጀምር? ከዚህችን ጀምር። መብት ነው።
10 ኪሎ ግራም በለው። ወደ ታች ምን አላት? ኤምጂ። ወደ ላይስ ኤፍኤን። ግን ያው ወደ ጎን ነው የሚሄደው፣ ሰርፌሱ ፍሪክሽንለስ ነው። ዋይ ኤክስ ብለህ ብስል እዚህ ጋር ኤምጂ አለኝ ትላለ፣ እዚች ጋር ኤፍኤን አለኝ ትላለ። ወደዚህ ማን አለች? ኤፍ አለች። ወደዚህስ ማን አለች? ወደዚህ አቅጣጫ ማን ትታያለች? ቲ1 ትታያለች። ስለዚህ ኤክስ ነው የምትሰራው አይደል? ሳሜሽን ፎርስ አት ኤክስ ማስ ታይምስ አክሰለሬሽን። ያው ኤክስ ላይ ስለሆነ አክሰለሬሽን ነው የምትፈልገው። ኤክስ ላይ ማን አለ? ኤፍ። ወደዚህስ ማይነስ ቲ1 ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ኤፍ ስንት ነው? 100 ሲቀነስ ማ ቲ1 ለማ ማይነስ ቲ1 ኢዝ ኢኳል ቱ ማስስ 10 ማ ኤ። ከዚህ በላይ መሄድ አልችልም፣ ላቁሞ። እዚህ ጋር ልምጣ። ወደ ታች ምን አለው? ኤምጂ። ወደ ላይስ ኤፍኤን። ዋይ ኤክስ 6 ኪሎ ግራም ዋይ ኤክስ። እዚህ ጋር ማን አለች? ኤምጂ። እዚህ ጋርስ ኤፍኤን። ወደዚህስ ቲ1፣ ወደዚህስ ቲ2። ሳሜሽን ኦፍ ፎርስ አት ኤክስ ማስ ታይምስ አክሰለሬሽን። ይሄ ወደዚህ ሲጎተት ይሄ ወዴት ይላል? ወደዛ። ቲ1 ወደዚህ ነው፣ ቲ2ም ወደዛ አይደለም የሚሄደው እንዳትለኝ። ባይኖር ይሄ የሚሄድበት ፍጥነትና አሁን ሌላ ነገር ሲታሰርበት የሚሄድበት ፍጥነት እኩል ነው? ይቀንሳል። ይቀንሳል ማለት እኮ ቲቶ ወደዚህ ነው የሚጎትተው ማለት ነው እኮ። አይዞሽ፣ ቲቶ ወደዚህ ነው የሚጎትተው ማለት ነው። ስለዚህ ማ ሲቀነስ ማ ቲ1 ሲቀነስ ቲ2 ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ቲ1 ማይነስ ቲ2 ማስ ስንት ነው? 6 ማ ኤ። አለቀ። ከዚህ በላይ መሄድ አልችልም፣ ላቁሞ። እዚህ ጋር ልምጣ። ወደ ታች ምን አለው? ኤምጂ። ወደ ላይስ ኤፍኤን። ዋይ ኤክስ ብስል እዚህ ላይ 4 ኪሎ ግራም። እዚች ጋር ኤምጂ፣ እዚች ጋር ኤፍኤን። ወደዚህ ማን አለክ? ማን አለ? ይኸው ዋይ ኤክስ። ወደዚህ ቲቱ አለ። ወደዛስ ማንም የለማ። ኤክስን ነው መስራት የሚጠበቅብህ። ዋይን ምንም ኤፍኤን እንፈልጋል ተባልከማ። ሳሜሽን ፎርስ አት ኤክስ ማስ ታይምስ አክሰለሬሽን። ኤክስ ላይ ማን አለ? ቲቱ። ማስ ስንት ነው? 4 ማ ኤ። አለቀ። ስንት ኢኩዌሽን አለ? 3 ኢኩዌሽን። ስንት ቫሪብል አለ? 3 ቫሪብል ቲ1 ቲ2 እና ኤ። ስለዚህ መልስ ይኖረዋል። ያው ተጠቀም። ከዚህ ውስጥ እስኪ ቲ1 እናውጣ። ቲ1 ማለት ምን ማለት ሆናለች? ቲ1 ነው ወደዛ ውሰድ፣ 10 ነው ወደዚህ ያምጣ። 100 እቺ ወደዚህ ብትመጣ ማይነስ ስንት? 10 ኤ። እቺ ወደዛ ብትሄድ ቲ1 ማለት 100 ሲቀነስ 10 ነው። ስለዚህ እዚህኛው ኢኩዌሽን ውስጥ ሰብስቲት እናድርግ ብንል ቲ1 ቦታ ማንን መክተት ትችላለህ? 100 ሲቀነስ ስንት? 10 ኤን ከተትክ። በጣም ጥሩ። ሲቀነስ ቲ2 ማለትስ 4 ኤ ኢዝ ኢኳል ቱ ስንት ኤ? 6 ኤ። እሺ 100 አለ እዚህ ማይነስ 10 ኤ እና ማይነስ 4 ኤ ማይነስ 14 ኤ ኢዝ ኢኳል ቱ 6 ኤ። ላይክ ተርሙን ሰብስብ። ይቺ ነው ወደዛ 100 ኢዝ ኢኳል ቱ 6 ኤ አለ። ይቺ ወደዛ ስትሄድ ፕላስ 14 ኤ ትሆናለች። ስንት ኤ ይሆናል? 20 ኤ። ኤ ለማወቅ ለ20 20 በ20 ኤ ስንት ይመጣል? 5 ሜትር ፐር ሰከንድ ስኩዌር። ግን if the surface is frictionless ሰርፌሱ ፍሪክሽንለስ ከሆነ ወደዚህ አልሰራችሁም እኮ። ይሄ እኮ እንደዚህ አይሰራም፣ ኃጢአት ነው። ይሄን ሁሉ ስቴፕ ሄዳችሁ ቀስቅሳት ወደ ጽድቅ ዓለም ነይ። if the surface is frictionless ሰርፌሱ ፍሪክሽንለስ ነው ከተባላችሁ፣ ፍሪክሽን ከሌለው እነዚህ ሶስቱን እቃዎች ቆይ እቺን ኤፍ ይጎታታል፣ ቲ1 ተጽዕኖ ታደርግባታለች፣ ቲ1 ትጎታታለች፣ ቲ2 ተጽዕኖ ታደርግባታለች፣ ቲ2 ትጎታታለች። ለዚህ ግን አጠቃላይ ሲስተም የመንቀሳቀስ ምክንያት የሆነው ማን ነው? ይሄ ኤፍ ባይኖር ይንቀሳቀሳሉ? ኤፍ ነው ያንቀሳቀሰው አይደለም? ስለዚህ አጠቃላይ ሶስቱን ቦዲዎች እየጎተተ እየሄደ ያለው ማን ነው? ኤፍ ነው። ግን ኤፍ አልፎ በቲ1 በኩል እዚህ ላይ ተጽዕኖ ያደርጋል፣ በቲ2 በኩል እዚህ ላይ ተጽዕኖ ያደርጋል። አጠቃላይ ግን ሶስቱን የሚያንቀሳቅሰው ኤፍ ነው። ኤፍ ማለት ነው ፎርስ ማለት ኤፋችሁ ስንት ነው? 100 ኒውተን። ማስ ስንት ማስ ነው የሚጎትተው? 10 ሲደመር 6 16 ሲደመር 4 20 ምን ኤ ለ20 ስንት ይመጣል? 5 አለቀ። በዚህ ይሰራል። ጨርሻለሁ። እወዳችኋለሁ።